ከሲምባ ተራሮች ተነስቼ በጦርነት እሳትና በጭስ ውስጥ አልፌያለሁ። እኔና ውቴ አንድን ሰው ፍለጋ ተጉዣለሁ። ያ ሰው አባ መና ናቸው። በአእምሯቸው ውስጥ የሺህ ዓመታት መዛግብትን የያዙት ያ ጠቢብ በተከዜ ተፋሰስ ውስጥ ምን ደበቁ? በውኑ የዘረ ደሸቱን ትክክለኛውን አልጋ ወራሽ አግኝቻቸዋለሁ። የሰለሞን ልጅ ንጉሥ ዛጉዌ በዚህ ዋሻ ውስጥ ምን አይነት ጥንታዊ ቴክኖሎጂ ትቶልን አለፈ? አብራችሁን ስትቆዩ ይህንን እጅግ የሚገርምና የሚያስደንቅ ፕሮግራም ለእናንተ ይዤላችሁ ቀርቤያለሁ። ላይክ በማድረግ ፕሮግራማችን ጀምሩት። በአሲምባ ዋሻ ውስጥ የታየው ያ ታምራዊ ብርሃን አሁንም በዓይነ ሕሊናዬ ይውለበለባል። ያረጁት አባትና ወጣቱ መነኩሴ በ712 እና 9 ኮድ ፊት ሲቆሙ የኪሩቤል ሰይፍ የሚመስለው ያ የብርሃን ምሰሶ ዋሻውን ብቻ ሳይሆን የነፍሴን ጨለማ ክፍልም ጭምር ያበራው ይመስለኛል። እንደ ታላላቅ ጸሐፊዎችና ተመራማሪዎች፣ ሚስጥር አዋቂዎች የጥንት ስልጣኔዎችና እውቀታቸውን በድንጋይ ላይ ብቻ ሳይሆን በምድር ኢነርጄቲክ ግሪድ ላይ ጥለውታል ብለው ያምናሉ። አሲምባ አንዱ የዚህ ግሪድ መገኛ ኖድ ናት በመባል ይታመናል። 7 12 እና 9 የሚለው ቁጥርም ዝም ብሎ ሐዝ አይደለም። እሱ በሰው ልጅ ዲኤንኤ ውስጥ የተቀበረው የዲቫይን ሬሾ ወይም የኤደን ማትሪክስ መክፈቻ የድግግሞሽ ቁጥር ፍሪኩዌንሲ ነው ብለን እናምናለን። ከዋሻው ስወጣም በሆኑ አባቶች ባጭሩ እንዲህ ነበር ያሉኝ። ፈለጋ ገና ነው ናቡቴ፣ አባ መናን ሳታገኝ ሚስጥሩን አይገለጥልህም። እሳቸው የዘረ ደሸት አልጋ ወራሽ ናቸውና አልጋው ግን ከወርቅ የተሰራ ሳይሆን ከእውቀት የታነጸ ነውና እንሆ ወደ ተከዜ ተፋሰስ ተጓዝ ነበር ያሉኝ። ከአሲምባ ወደ ተከዜ የሚደረገው ጉዞ ቀጥተኛ አልነበረም። መንገዱ በጦርነት ጭስና በጮት የታጀበ ነበረ። ያ ወጣቱ ታዳጊው መነኩሴ ለሌላ ተልኮ ወደ ሌላ ቦታ ተጓዘ። እንሆ በግራና በቀኝ የሚታየው ውድመት ለተራ ተጓዥ የጥፋት ምልክት ነው። ለዘረ ደሸት ፈላጊ ግን አንድ የህይወት ምዕራፍ ነው። በአልኬሚ ጥበብ ወርቅ ከመገኘቱ በፊት ቁሱ መሰብሰብና መጥቆር አለበት። በጦርነት መሃል ሳልፍ ያየሁት ፈተና ከጥይት በላይ የጭንቀት ድምጽም ነበር። እንሆ የሰው ልጅ ቫይብሬሽን ወደ ታች ሲወርድ ሚስጥራቱ ይሸሸጋሉ። ሆኖ በሰሜኑ ከሚታየው ትርምስ በስተጀርባ ያለውን የማይታይ ሰላም ፍለጋ ነበር የተጓዝኩት። ጦርነቱ የሰው ልጅን ትኩረት ለመስረቅ የተዘረጋ ዲስትራክሽን ይመስላል። ታላቁን ሚስጥር እንዳናይ የሚጋርድ ጭስም እውነት ነው። ምናልባት ይህንን የምታደምጡና የምትሰሙ ሚስጥሩ አሁን ላይ ገባችሁ ይችላል። ሁሉን ነገር ከኮንስፒሬሲ ጋር ማያያዙም ልክ ላይሆን ይችላል። ዘመን ሲገልጠው፣ ጊዜ ሲገልጠው፣ እውነትነቱ ሲታወቅ ግን ያኔ በእውኑ ሁላችን እንጸጸት ይሆናል። በመጨረሻም ወደ ተከዜ ተፋሰስ የማደርገውን ጉዞ እጅግ በሚያስጨንቅ በሚያስፈራና እጅግም ነፍስና ስጋን በሚለይ የፍርሃት ስሜት ውስጥ ሆኜ ነበር ወደ ተከዜ ጋር የደረስኩት። በእውኑ ወንዙ በጥልቁ ገደል ውስጥ እንደ ግዙፍ እባብ ይሳባል። በዚህ አንደር ወርልድ የሚሏቸው ሚስጥራዊ ስፍራዎች እዚህ ተከዜ ዳር እንዳሉ ይሰማኛል። ተከዜ ዝም ብሎ ውሃ አይደለም። ከዚህ ቀደም እንዳልኳችሁ በኢትዮጵያ ያሉ ታላላቅ ሚስጥራዊ የሆኑ ቦታዎች ሊኩዊድ ሚሞሪ ወይም ፈሳሻዊ ትውስታ ያላቸው ናቸው። ሳይንቲስቶች አሁን ውሃ መረጃን የመያዝ ብቃት ዋተር ሚሞሪ እንዳለው ከዚህ ቀደም ነግሬያችኋለሁ። ተከዜም ለዘመናት የኢትዮጵያን ጠቢባን ሚስጥር ይዞ የሚፈስ ዳታ ኬብል ነው ብዬም ከማምንባቸው ቦታዎች አንዱ ነው። በተከዜ ተፋሰስ ውስጥ የሚገኙት እጅግ ረቂቁና ሚስጥራዊ አባት የአሪታት ቱታኒውን ያንን የማዕድን ካርታ ፍለጋዬ ወቅት ካየኋቸው በኋላ በሕይወት ዘመኔ ያላየኋቸው የሞቱ ወይ ይሰወሩ ወይ ይጥፉ አየሁ ሰማሁ የሚል ሰው የጠፋ የኒ ታላቅ አባትን ዱካ ፍለጋ ነው ወደዚሁ የተጓዝኩት። በሆኑ በተከዜ ተፋሰስ ውስጥ ይገኛሉ የተባሉትን አባ መና ፍለጋዬን እንሆ ከጀመርኩኝ ሳምንታት ተቆጠሩም። ነገር ግን በአሲምባ ተራሮች ላይ ያጣዋቸው እና ታላላቅ ሰዎች በተከዜ ገደላ ገደል ውስጥ በቀላሉ ሊገኙ አልቻሉም። ለምን? ጥያቄ አበዛሁም። እኒህ ሰው የት ነው ያሉት ብዬ እጅግ በርካታ የሆኑ ጥያቄዎችንና ፍለጋዎችን ማድረግ ጀመርኩኝ። አየሁ ሰማሁ ሚል ግን የለም። ለምን? እዚህ ጋር ነው የዘረ ደሸት ታላቅ ሚስጥር የሚገለጠው። ከቅርብ ጊዜ ወዲህ በሚዲያ የደሸታውያን ዘር ነን እያሉ ጆሮአችን ከሚያጨውት ሰዎች ባሻገር እውነተኛው የዘረ ደሸትን አምባ የሆኑትን እኛን ታላቅ አባት ፍለጋ ነው። አባ መናም በብዙ ድካም በኋላም በአንድ ገደል ላይ የሚገኝ ጥንታዊ ገዳም ደረስኩም። እዚያ ይገኛሉ ተባልኩኝ። አንድ ሽማግሌ መነኩሴ እንዲህ አሉኝ፣
አባ መና በአካል አትፈልጋቸውም፣ ቁርጤን ነገሩኝ። እሳቸው የዘረደሸት አልጋ ወራሽ ናቸው ስንል መጽሐፍ የያዙ ሰው ማለታችን አይደለም። እሳቸው ራሳቸው መጻሕፍት ናቸው። እሳቸው ራሳቸው የመዝገብ ቋት ናቸው። እሳቸው ራሳቸው አምባ መጠጊያ ናቸው። እሳቸው ራሳቸው እንደ ታላላቅ ቅዱሳን ለሕዝብና ለሀገር ምሰሶ የሆኑ ታላቅ አባት ናቸው። እነሆ ለሕዝብ እስራኤል እነ ሙሴን እንዳስነሳ ሁሉም ዳዊትንና ሰሎሞንን በእስራኤል ምድር ላይ አንግሶ ሕዝብን ይመሩ ዘንድ እንደፈቀደ ሁሉም ሳምሶንን ወገኖቻቸውን ይታደግ ዘንድ እንዳነግስና እንዳገነነ ሁሉ ትንቢት ተናጋሪዎችን ነቢያትን አስነስቶ ሕዝቡን እንደጠበቀ ሁሉም እንዲያ ያሉ አባቶች መካከል እኒህ ታላቅ አባትም አባ መና ናቸው አሉኝ። ምናልባት በቅዱሳን መጻሕፍት ስማቸው ያልተጻፈ ግብራቸው ግን ከማንም በላይ የሆነ ታላቅ አባት ናቸው። አባ መና የጥንት ሜኖሜኒክ ቴክ ባለቤት ናቸው። ሚስጥር አዋቂዎች በኮዶች ውስጥ የተደበቁ ምልክቶች እንደሚገኙት ሁሉ በአባ መና አእምሮ ውስጥ ደግሞ ተከታታይ የሆነ ሜንታል ስክሮል አለ ይላሉ። እሳቸው የሰው ልጅ ንቃተ ህሊና እንደ ኳንተም ኮምፒውተር ይጠቀሙበታል ነው ነገሩ። ምናልባት ይሄ ረቀቅ ያለ ሳይንሳዊ መላምት ይመስላል። ዘረደሸት ማለት የደም ሐረግ ብቻ ሳይሆን ዕውቀትን ከአእምሮ ወደ አእምሮ በረቂቅ ኒውራል ሊንክ የማስተላለፍ ጥበብ ነው ወዳጅም። አባ መናን ያጣኋቸው በአካል ስላልነበሩ ሳይሆን የኔ አእምሮ ከሳቸው ፍሪኩዌንሲ ጋር ስላልተገናኘ ነበር። እጅግ ይገርማል። ቆይቶ ነበር የገባኝ። በሆኑ ጉዞዬ በተከዜ ተፋሰስ አልተቋጨም። አሁን ገባኝ። አባ መናን ለማግኘት ራሴን የውስጥ ዋሻ ማጽዳት ነበረብኝ። ይኸውላችሁም የሰው ልጅ የሥጋ ባህሪው እያየለ ሲሄድ ነፍሳዊና ርትዕት ማንነቷን እያጣች ግዙፉ ሥጋ በረቂቋ ነፍስ ኃያል ሲሆን ያኔ የነፍስ ፍሪኩዌንሲዋ ወይም ቫይብሬሽኗ ያንስና የሥጋ ኃያልነት ይጨምራል። ያኔ ከታላላቅ ሰዎች ጋር ከቅዱሳን አባቶች ጋር መገናኘትና ማውራት መግባባትና መስማማት የማይቻልበት ደረጃ ላይ ይደርሳል። ለዛም ነው አንዳንድ ታላላቅ ሰዎች ከሩቅ ሰዎችን አይተው ያንን ሰው ማንነቱን ባህሪውንና ጠባዩን እንዲሁ የሚነግሩን። ምናልባት ይሄ ሃይማኖታዊ ማንነታችንን በሳይንሳዊ ሐሳብ አጀልኩት እንጂ እውነታው ከዚህ የተለየ አይደለም። በሆኑ አባ መናን ለማግኘት የራሴን የውስጥ ዋሻ ማጽዳት ነበረብኝ። የሥጋ ባህሪዬን ትቼ በነፍስ ለባዊነትና ሕያዊነት ነባቢነት ከፍ ማለት ነበረብኝ። ይህ የፍሪኩዌንሲ መውረድ እሳቸውንና ሌሎችን እንዳላገኝ ያደረገኝ የራሴ አንገቴ ላይ የሸመቀኩትን ከባድ የኃጢአት ሸክም እንደሆነ ገብቶኛል። ያ 712 እና 9 ኮድ አእምሮዬን ለአባ መና መዛግብት ክፍት የሚያደርግ የይለፍ ቃል ፓስወርድም ሊሆን እንደሚችል አምኛለሁ። ስለዚህ አባቶችን የምናገኛቸው በስጋችን ባህሪ ሳይሆን በነፍስ ርትዕትነት እንደሆነ ገባኝ። ለዛ ነው ሰዎች በጾምና በጸሎት በልመናና በመቃተት የስጋን ባህሪ በማውረድ በነፍሳዊ ባህሪያቸው እንዲያስቡ ቤተክርስቲያን የምታስተምር። እንዲህ ራእይን የሚያዩ በሰማይ የሚንቀሳቀሱ እንደ መላእክት የሚኖሩ ሰዎች መሆን ይቻላል ማለት ነው። በሆኑ የኢትዮጵያ ጥንታዊ አልኬሚ ጠፉ ስልጣኔዎችን ፍለጋና የዘመናችንን ኳንተም ፊዚክስ በአንድ ላይ የሚያስተሳስር ድልድይ እንደሆነ አውቃለሁ። ይህ የኢትዮጵያ ጥንታዊ አልኬሚዋን መፈለግና ማግኘት ያስፈልገናል። አባ መናን ባለማግኘቴ በሆኑ ልብ ያዝኗል። ስቃይና መከራዬ ለምንድነው የበዛም? የፈለኩትን እስካላገኘው ድረስ እንቅልፍ የማይወስደኝ እጅግም በራሴ ላይ ማምጽ እጅግም አስቸጋሪ ባህሪና ጠባይ ባለቤት ነኝ። ሆኖኔ ናውቴ እልህኛም ነኝ። አንድን ነገር እስከ ጫፍ ድረስ ካላገኘውና ካልያዝኩት በራሴ ላይ የማዝን መከራና ችግርን ስቃይን በራሴ ላይ የማመጣም እጅግም የማይሞከሩ ነገሮችን ለመሞከር ወደ ኋላ የማልል ከንቱ እንደሆንኩ ይሰማኛል። በሆኑ አባ መናን በማጣት ያዝኛለሁ። ተከዜ ዳር ሁኜ አይኖችን ስጨፍን በአባ መና ረቂቅ ንክኪ አማካኝነት በሆኑ ህሊናዬ ወደ ኋላ 3000 ዓመታትን ተጓዘም። በዚህ ቦታ እንዲሄድ የተደረኩበት ዋና ምክንያት አውቄዋለሁ። በዚህም አባ መና አሉ የተባሉበት ዋና ምክንያት ሚስጥሩ ገብቶኛል። አባ መና በአእምሯቸው የያዙት የመጀመሪያው መዝገብ ስለ ኢየላ ሚካኤልና ስለ ታቦተ ሚካኤል ሚስጥራዊ ጉዞ ነበር። ታሪኩ እንዲህ ነው። ንግሥተ ሳባ በሞተችበት በ987 ዓመተ ዓለም ቀዳማዊ ምኒልክ እናቱን ተክቶ አክሱም ላይ ሲነግስ ሌላው የሰሎሞን ልጅ ንጉስ ዛጉዌ ደግሞ ታቦተ ሚካኤልን ይዞ እንሆ ወደ ወሎ ላስታ ምድር ተጓዘም። የታቦት ዝም ብሎ የተቀረጸ እንጨት አይደለም። እሱ ሃይ ዳይሜንሽናል ቴክኖሎጂ ነው። ልክ እንደ ታቦተ ጽዮን ሁሉ ታቦተ ሚካኤል የራሱ የሆነ ኢነርጂ ፊልድ አለው።
ሰለሞን ለልጆቹ ሲሰጥ ለሌዋውያን ካህናት ለሳዶቅና ለአዛሪያ የሰጣቸው ትልቁ አደራ ይህንን ድግግሞሽ ወይም ፍሪኩዌንሲ እንዲጠብቁ ነበር። አየለንም እኔ ቁሚበት ያለው ቦታ አሁን ይህን እውነት እየገለጽኩላችሁ ያለሁበት እጅግ ታምራዊ ቦታ ምናልባት እኒህ አባ መና ወደዚህ የመጡበት ታምር ወይም ታሪክ ከጥንት ከኢትዮጵያውያን ማንነት ጋር የሚያገናኘው አንዳች ታላቅ የሆነ ትስስር እንዳለም እዚህ ቦታ ላይ ቁሜ ማስታወስ ጀመርኩኝ። ንጉሱና ሰራዊቱ አተርጌ በተባለች በምንጮችና በልምላሜዎች የተከበበች ውብ ስፍራ ደረሱ ይለናል። የዛሬ 3000 ዓመታት በፊት የነበረ ታሪክ አሁን እኔ ቁሜበት ያለው የዛሬ 3000 ዓመት አባቶቻችን ታቦተ ጽዮንን ይዘው የኖሩበትና የቆሙበት ምድር እዚህ ለማደር ድንኳን ተተከለም። የመጡት ከእስራኤል ነበረና ታቦተ ጽዮንና ታቦተ ሚካኤልን ይዘው በአተርጌ በተባለች እጅ ታምራዊና ድንቅ ቦታ ነገር ግን በማግስቱ ጉዞ ለመቀጠል ሲነሱ አንድ ያልተጠበቀ ያልተለመደ ክስተት ተከሰተ። የጥንት መዛግብቶቻችን ሲነግሩን ሚስጥራትን ሲዘረዝሩ እንዲህ ይላሉ። የታቦቱ መክበር ነበር የመጀመሪያው። ሊቀ ገበዙ ጰርጤዛና ካህናቱ ታቦተ ሚካኤል ሊያነሱት ሲሞክሩ ታቦቱ ከመሬት ጋር የተጣበቀ ይመስላል። እምቢ አለም። ኃያል ብርቱ ሆነባቸው። ይህ የተፈጥሮ ትርምስ 50 ነጫጭ ጊደሮች ከነጥጃዎቻቸው ፈርጥጠው ጠፉ። ንቦች መረን ወጡ ነው ነገሩ። ወጣቱ ንጉስ ምኒልክ በሁኔታዎች ጋዘኑ። በመንፈሱም ተከዘ። እጅግም ማሰበ፣ ተከፋ። የአባ መና መዝገብ እንደሚነግረኝ ከሆነ የዚህ ታላቅ ወንዝ ስም ተከዜ የወጣበት ምክንያት ንጉሱ ተከዘ፣ እጅግም ማሰበ፣ ተከፋ በመባሉ ምክንያት ነው። የአባ መና መዝገብ እንደሚነግረኝ የዚህ ታላቅ ወንዝ ስም ተከዜ የወጣው ንጉሱ ትከዛ በኋላ ነበር። ወንዙ የንጉሱን እንባና ሐዘን ተሸክሞ የሚፈስ የታሪክ ምስጢር መሆኑ ምስክር ነው። ይህ ቦታ አተርጌ መባሉ ቀርቶ አየለን፣ እምቢ አለን፣ አስቸገረን ይባል አሉ ንጉሱ ሚኒሊክ። ታላቁ ሚኒሊክ ዳዊት ልጅ ሶሎሞን፣ የሶሎሞን ልጅ ሚኒሊክ የዛሬ 3000 ዓመት በፊት የነበረ ታሪክ ነው መነግራችሁ። አባ መና እዚህ ጋር ነው የዘረደሸት ሚና የገለጡልኝ። ዘረደሸት ማለት በእነዚያ በጥንቶቹ ሌዋውያን ካህናት ሳዶቅና አዛሪያና በአካባቢው በነበሩ ጠቢባን መካከል የተፈጠረ የደምና የጥበብ ውህደት ነው። ታቦተ ሚካኤል በአንድ ትልቅ የኮሶ ዛፍ ቅርፊት ውስጥ ከዛን ጊዜ በኋላ በሚስጥር ተቀመጠ። ነገር ግን እውነቱ ያለው እዚህ ቤተክርስቲያን በስተጀርባ ባለው ግዙፍ ዋሻ ውስጥ መሆኑ ነው። ለዛም ነው አባ መና የጥንት አባቶቻችን ታሪክና እጅግ ድንቅ የሆኑ ሚስጥራትን ከነርሱ ጋር ለመካፈል ወደዚህ መጣዋል ብዬ አመንኩትም። ከ3 እስከ 5 ኪሎ ሜትር ስፋት ያለው ያዋሻ ንጉስ ዛጉዌ መስዋዕተ ኦሪት የሚሰዋበትና እንደ ቤተ መንግስት የሚጠቀምበት ስፍራም ነበር። አሁን የቆምኩበት አባ መና የሚፈልግበት ታቦተ ሚካኤል መንበር ዛሬም ድረስ በዚህ ዋሻ ጥልቀት ውስጥ እንዳለ ስነግራችሁ ትደነቃላችሁ። በአባቶቼ ጥበቃ ስር ይገኛል። አባ መና ይህንን ምስጢር በአእምሯቸው የያዙት ታቦቱ ከሰው ልጅ ቫይብሬሽን ጋር ተመጣጣኝ የሆነ ጠባቂ ስለሚያስፈልገው ነው። ሰምታችኋል። ታቦቱ ከሰው ልጅ ቫይብሬሽን ጋር የተመጣጠነ የሆነ ጠባቂም ስለሚያስፈልገው ነው። ከታቦተ ጽዮንና ከሌሎቹ ታቦታት ጋር በተያያዘ በርካታ ምርምርን የሚያደርጉት ሳይንስ አዋቂዎች ቢናገሩት አንድ እውነት አለ። ታቦታቱ ያሉበት ቦታ ከፍተኛ የኤሌክትሮማግኔቲክ ኃይል እንደሚኖር እንገምታለን ይላሉ። የላ ሚካኤል የተከዜ ምንጭ መሆኑ ዝም ብሎ አጋጣሚ አይደለም ወዳጅ፣ ኃይል አስተላላፊው ወይም ኮንዳክተር መሆኑ ነው። ታቦቱ የተቀመጠው ስፍራ የተከዜ ውሃ በበረከት ይመላ ዘንድ በኮድ የተመላ ምስጢር መሆኑ ነው። የአባ መና መዝገብ እንዲህ ይላል። ታቦተ ሚካኤል የሰማያዊ ሰራዊት አዛዥ አርማ እንደመሆኑ የኢትዮጵያ መልክዓ ምድር የሚጠብቅ ሳተላይትም ነው ብሎ ይናገራሉ። አሁን በውኑ በተከዜ ዳር ቆሜ ወደ ላይ ወደ አቦ ሃይጋሪና ተራሮች ስመለከት የተደበቀው ዋሻ እየታየ ነው። የአሲምባ 7 12 እና 9 ኮድ ወደዚህኛው የታቦተ ሚካኤል መደበቂያ ዋሻ የሚያደርስ ጂፒኤስ እንደነበረ አሁን ተረዳው። በውኑ በኢትዮጵያ ምድር ላይ ያለው እውነትና ታምር ፈጽሞ የማናቃቸው ያልተገለጡልንና እጅግም ረቂቅ የሆኑ መሆናቸው ዛሬም ድረስ ይገርመኛል። በውኑ ኔና ውቴ በጥልቁ የተከዜ ሸለቆ ውስጥ ተደብቄ ወደሚገኘው ወደ አንድ ከ3 እስከ 5 ኪሎ ሜትር ስፋት ወዳለው ያም ታላቅና አስፈሪ ዋሻ የመገባበት ሰዓቱ አሁን ነው ብያለሁ።
አባመናን ማግኘት አለብኝ። ከአባመና በረከትን፣ ከአባመና ዕውቀትን፣ ከአባመና እውነትንና የቀጣይ የኢትዮጵያ ጣፈንታ መስማት አለብኝ። ወደ ኢትዮጵያ የታፈነ የታሪክ ማህደርና ወደ ኳንተም መንፈሳዊነት መዝለቅ አለብኝ። አሁን አባመና በአእምሯቸው የከፈቱልኝ የመጨረሻው የፋይል ማህደር እንዴት ይተረካል? አሁን ቆሜበት ያለው አየለ ወይም እየላ ሚካኤል ገዳም አጠገብ የሚገኘው ዋሻ አፍ የአንድ ግዙፍ ፍጡር ጉሮሮ ይመስላል። ወደ ውስጥ በገባን ቁጥር የአየሩ ጸባይ ይቀየራል። እዚህም በርካቶች ሚስጥር አዋቂዎች ቢኖሩ የጠፋው ስልጣኔ ከርሰ ምድር መቆጣጠሪያ ማዕከል ይሉት ነበርም። ዋሻው ሰፊ ከመሆኑ የተነሳ የራሱ የሆነ ኢኮሲስተም ያለው ይመስላል። ኦ ናቡቴ ሆይ መቼስ ሁሉን ነገር ለወቅ ማለት ሳያጠፋ አልቀረም። ነገሮችን ልይ እያልክ እጅግ ዋጋ እየከፈልክ ነውና እባክህ ተመከር እረዋለሁ ለራሴ። ከላይ የሚንጠባጠበው ውሃ ድምፅ እንደ ጥንታዊ ባይናሪ ኮድ በዋሻው ግድግዳዎች ላይ ያስተጋባል። አባመና ከፊት ለፊቴ በትዝታና በብርሃን ተመላልሰው እየመሩኝ ይመስለኛል። አትፍራ ይሉኛል በጆሮዬ። ይህ የንጉሥ ዛጉዌ የጸሎት ቤት ብቻም ሳይሆን የኢትዮጵያ ኳንተም ሰርቨር ሊሆን ይችላል ይሉኛል በጆሮዬ። ቅዠት መሆኑ ነው ለራሴ የምሰጠው የእሳቸውን እውነትና የእሳቸውን ምስጢር የምገልጥበትና እሳቸውን አግኝቼ እውነትን ለዓለም የምናገርበት መንገድ እየተጓዝኩ እንደሆነ ራሴን እነግረዋለሁ። ከ2 ኪሎ ሜትር ጉዞ በኋላ ዋሻው ወደ ጥልቀት አዳራሽነት ተቀየረ። በባህል ላይ ከግዙፍ አንድ ድንጋይ የተቀረጸ ነገር ግን በላዩ ላይ የሚታዩት ምልክቶች ከዚህ ዓለም ያልሆኑ የሚመስሉ መንበር ይመስላሉ። ይህ ንጉሥ ዛጉዌ መስዋዕት ኦሪት ያቀርብበት የነበረው ቦታ ይሆንን ብዬ ራሴን ጠየቅኩኝ። በሆኑ ታቦተ ሚካኤል የተቀመጠው በዚህ መንበር ስር በታሸገው የኃይል መስክ ማግኔቲክ ፊልድ እንደሆነ ውስጤ ነግረኝ ጀመረ። ከፍተኛ የሌሊት ወፍ ግር ያሉ ይወጣሉ። መቼስ በመፍራትና በመጨነቅ ውስጥ እድሜን ሁሉ ጨርሻለሁ። ዛሬ ግን መፍራትን ማስወገድ አለብኝ። እውነት ነው፣ እግዚአብሔር ይጠብቀኛል። መቼስ የአባቶችን መንገድ እየተከተልኩ ነውና አምላከ ቅዱሳን ከኔ ጋር ነው ብዬ ለራሴ ነግረዋለሁ። ይህ ታቦቱ ኃይል ዋሻው ውስጥ ያለው አየር አዮናይዝ ያደርገዋል። ለዚህ ነው አባቶች እዚህ ዋሻ ውስጥ ለዘመናት ሳይበሉና ሳይጠጡ ጥቂት ቆሎና በጥርኝ ውሃ እድሜ ልካቸውን የሚቆዩት። ሴሎቻቸው ከታቦቱ በሚወጣው 0 ፖይንት ኤነርጂ ይታደሳል ማለት ነው። በሆኑ እኔ ናቡቴ ካሲምባ ተራሮች ተነስቼ በጦርነት እሳትና በጭስ ውስጥ አልፌያለሁ። አንድ ሰው ፍለጋ ተጉዣለሁ። ያም ሰው አባመና ናቸው። በአብሯቸው ውስጥ የሻምታት መዛግብትን የያዙት ያ ጠቢብ በተከዜ ተፋሰስ ውስጥ ምን ደበቁ? የሶሎሞን ልጅ ንጉሥ ዛጉዌ በዚህ ዋሻ ውስጥ ምን አይነት ጥንታዊ ቴክኖሎጂ ትቶልን አለፈም? ይህ ዝም ብሎ ጉዞ አይደለም፣ የኢትዮጵያ ኤደን ማትሪክስ ፍለጋ እንጂ። ኖ ኔናቡቴ ምዘነ ጸርኮ ከፈልከታ ነብብ እንዘይ መርከብ ዱከ ጸሐፈ ወእቀብ ምስጥራው። ናቡቴ ሆይ ጊዜው ሲደርስ ካየው ከፍለ ተናገር፣ ከሰማው ከፍለ ጻፍ፣ የአባቶችን ምስጢር ጠብቅ ባሉ መሰረት እነሆ ለእናንተ እየነገርኳችሁ ያለሁት ይህን እውነት ነውና እናንተም ለሌሎች በማጋራት ቤተሰብ ኃላፊነታችሁን ተወጡ። ሐሳብ አስተያየታችሁን በሐሳብ መስጫ አስቀምጡልን። ሰላም።